የሁለንተና ማዕዘናት ጫፉታዎች ካላቸው የባህሪ ዋስትና አንጻር ለመታየት የሚበቁ ቢሆንም ወሰን አልቦ ጥጋጥጎቹን በቅጡ ለመቃኘትና ለመረዳት ግን የአእምሮ ተግባራት ዕውቀትና የሥርዓት አይኖች ግንዛቤ እጅጉን ጠቃሚ ነገር ሆኖ ይቀርባል። ሁለንተና የተካታች አይነት አዙረቶች ስብስብ ትልቁ አካታች የስበት ማዕከል ነው። ስለዚህ ወደ ዋናው ጉዳይ ስንገባ መጀመሪያ ላይ የምናገኘው መደበኛ አይን ይሆናል። እሱ እንግዲህ መደበኛ አይን ነገሮችን የምንረዳበት የነገር ሁሉ መጀመሪያ ነው። በሶስት ማዕዘን የተገደበ ስለሆነ ግን በቀለምና በቅርጽ ተጽዕኖ ላይ ያረፈ ነው ማለት ነው። እንግዲህ ምስልን ለማቀናበር የሚጠቀመው የመጀመሪያ ደረጃ ማጣሪያ ስለሆነ ምን እየተካሄደ ነው፣ በዙሪያችን ምን እየተፈጠረ ነው የሚለውን ለመረዳት ብቻ ነው የሚያገለግለው ማለት ነው። እንግዲህ ከዚህ በስተጀርባ ከነገሮች በስተጀርባ ያለውን የኃይል መስተጋብር አያይም። ይሄ መደበኛ አይን በልየታ ተወስኖ እንዲቀር ብቻ ስለሚሆን ብዙ ጊዜ ለሽወዳ እና ለተለያዩ መታለሎች የተዳረገ ነው ማለት ነው። በዛ ላይ 70% ውጫዊ ነገር ላይ ቤዝድ ያደረገ ነው ወይም የተመሰረተ ስለሆነ ተግባሩ በልምድ ላይ ብቻ ይወሰናል ማለት ነው። ይህም እንግዲህ ነገሮችን በጥልቀት እንዳናስተውል ከእያንዳንዱ ነገር ጀርባ ምን አለ የሚለውን እንዳናስብ ያደርገናል ማለት ነው። እንግዲህ የዚህ የሰው ልጅ አይን አሰራር በራሱ ልዩ ቢሆን ከሳይንስ አንጻር፣ ከባዮሎጂ፣ ከፊዚክስ አንጻር እጅግ የተሳሰረ አንድን ምስል ከብርሃን ሞገድ ወደ ኤሌክትሪክ ግፊት ከዚያም ወደ መረጃ በመቀየር በሰከንዶች ብዙ ነገሮችን ለማየት የሚችል ቢሆንም ነገር ግን ከላይ እንደጠቀስኩት በጣም ውስንነት አለበት ማለት ነው። በእድሜና በሁኔታ ተቀያያሪነት ተጽዕኖ ውስጥ ሊወድቅ ይችላል። የመጀመሪያው ውስንነት ይሄ ነው። ከዛም በተለያዩ የዓለም ስርዓቶች ውስጥ ሚስጥራዊ ጫና ይደረግበታል። ለምሳሌ የሰው ልጅ አይምሮ በጣም ልዩ ስለሆነ ተፈጥሯዊ ቀለሞችን ይበልጥ ቢያገኝ እንዲሁም ውስብስብ ቅርጾችን እንደ ግብዓት ቢጠቀም ሊያድግ የሚችል ስሪትም የሰው አእምሮ በጣም ውስብስብ ነው። ነገር ግን አሁን ላይ ዓለም ላይ ካለው ሰው ሰራሽ ስርዓት አንጻር ይሄ መደበኛ አይን የሚያገኘው ከዚህ ተቃራኒ የሆነ ነገር ነው ማለት ነው። ለምሳሌ ቤቶቻችንን አሰራር ብናይ፣ ህንፃዎቹን ብናይ፣ መንገዶችን ብናይ አብዛኛውን ቅርጻቸው በአራት ማዕዘን ወይንም ደግሞ ይሄ ስኩዌር የምንለው ላይ ያረፈ ነው ማለት ነው። ያ መሆኑ የሰው ልጅ ተመሳሳይ ነገሮችን ብቻ እንዲያይ፣ ተመሳሳይ ቀለሞችን እንዲያይ፣ ለአይምሮ የማይመጥኑ በጣም ዝቅ ያሉ ክብደት የሌላቸው ውስብስብ ያልሆኑ ቅርጾችን እንዲያይ ሆኗል ማለት ነው። ነገር ግን የአይናችንን አሰራር ከሁለንተና ስሪት ጋር እያስተያየን ካየነው አይናችን እንግዲህ ራሱ ውስጥ ላይ ያለው ክብ ነው። ፀሐይ ክብ ናት። ዓለም ራሱ ክብ ነው። ጨረቃ ክብ ነች። አብዛኞቹ የዓለም ስርዓቶች የሚሰሩት በዚህ በክብነት ቅርጽ ላይ ነው ማለት ነው። እንግዲህ ዑደት ወይንም ዙረት ወይንም የነገሮች ተመልሶ መምጣት መደጋገም ትልቁ የሁለንተና ስርዓት ነው ማለት ነው። ከዛ በተቃራኒው ግን ዓለም ላይ ያለውን ነገር ስናየው ስልካችን፣ ቲቪያችን፣ የቤታችን ቅርጽ፣ ሁሉም ነገር ቋሚ መስመር ወይንም ደግሞ ተመሳሳይ ፓተርንን ስለሚከተል አይምሮአችን በየዕለቱ እንዳይነቃ እና ደግሞ የተለያዩ አዳዲስ ነርቮችን ማብራት እንዳይችል አድርጎታል ማለት ነው። ስለዚህ የመደበኛ አይን
ይሄ ሁሉ ተግዳሮት ያለበት አይን ነው ማለት ነው። እንግዲህ የሰው አእምሮ በግዝፈትም በግንዛቤም በክወና ረገድ ዓለም ላይ ካሉ ፍጥረታት ዝርያዎች የተሻለ እንደሆነ ይታመናል። ነገር ግን በዚህ ደረጃ በመደበኛ አይን ተወስኖ ከቀረ ይህ እውነታ ሲቀየር እናየዋለን ማለት ነው። ምክንያቱም ሌሎች ዝርያዎች ከሰው የተሻለ ማየት እንደሚችሉ ተረጋግጧል። ምሳሌ መጥቀስ ይቻላል። እዚህ ጋር ንስርን ለምሳሌ ብናየው በጣም የተጠጋጋ የሬቲና ሕዋስ አለው። እስከ 8 እጥፍ የሚደርስ ነገሮችን በርቀት የመለየት ልዩ ችሎታ አለው ማለት ነው። ስለዚህ መደበኛ አይኖችን የምናነጻጽር ከሆነ የሰው ልጅ ካለው ከተለመደው እይታ ከፍ ማለት ካልቻለ ኢቭን በዙሪያው ካሉ እንስሳት ሳይቀር በጣም ዝቅ ያለ ችሎታ እንዳለው ያሳየናል ማለት ነው። ሌላው ጉጉትን ብናይ ትቦ የሚመስል አይን አለው። በዚህም ለየት ባለው ቅርጹ ምክንያት ብዙ የብርሃን ተቀባዮችን እንዲኖሩት አስችሏል። ከዛም ከሰው ልጅ ከ10 እስከ 100 እጥፍ የሚደርስ በጨለማ የማየት ችሎታ አለው ማለት ነው። ይሄ እንግዲህ ቀላል ነገር አይደል። የሰው ልጅ በብርሃን ላይ የተመሰረተ እይታ ሲኖረው፣ ነገር ግን ሌሎች አንዳንድ በጣም ልዩ የምንላቸው ፍጥረታት የሰው ልጅ ከ10 እስከ 100 እጥፍ ይበልጣሉ ማለት ነው። ሌላው እንግዲህ ርቀትና ጨለማን ችሎታ ካየን ድራጎን ፍላይ የሚባል ሌላ ዝርያ አለ። በሺዎች የሚቆጠሩ ሴኮንዶችን ይከፋፍላል። በጣም የሚገርም ዝርያ ነው ይሄ እና በስሎ ሞሽን ማየት ይችላል ማለት ነው። ስለዚህ ነገሮችን እንግዲህ ድራገን ፍላይ ስንል የጊዜ ስርዓትን ራሱ በመጣስ በጣም በዝግታ ነገሮችን ከፋፍሎ በማየት ህይወቱን ሊያቀልለት የሚችል ስርዓት ያዳበረ ነው ማለት ነው። ስለዚህ ሌሎች እንደ ማንቲስ ሽሪምፕን መጥቀስ እንችላለን። ከሰው ብዙ እጥፍ የሚበልጥ ብርሃን ተቀባይ ያለው ፌንጣ የሚመስል ዝርያ ነው። ይሄ እንግዲህ በጣም በሚደንቅ ሁኔታ ልዩ ቀለማትን አልትራቫዮሌት፣ ፖላራይዝድ የሆኑ ብርሃኖችን ሁሉ ማየት ይችላል ማለት ነው እና ዓለም ላይ በጣም ልዩ የሚባል እይታ ያለው ነው። ሌሎችም በውቅያኖስ ጥልቁ ውስጥ በጨለማ ማየት የሚችሉ ተብሎ የሚታሰቡበት ቦታ ላይ የሚያዩ እንደ ስኩዊድ፣ ግዙፉ ስኩዊድ አይነት ምሳሌዎችን መጥቀስ እንችላለን። ስለዚህ የሰው ልጅ መደበኛ አይን ላይ ብቻ ከተወሰነ ከእንስሳት ሁሉ የሚያንስ የእይታ ችሎታ እንዳለው በዚህ እናያለን ማለት ነው። ቀጣዩን አይን እንግዲህ የሰው ልጅ በዙሪያው ያሉትን ነገሮች መቆጣጠር የሚችልበትን ብዙ ነገሮችን የሚረዳበትን አይን ነው ቀጣይ የምናየው። እንግዲህ የአይን የሚስጥር አይን ይባላል። 50% ውጫዊ ነው፣ 50% ውስጣዊ ነው። የተደበቁ ነገሮችን ለማየት በጣም ውስብስብ የምንላቸውን የህይወት ክስተቶች ለመገንዘብ ይረዳል ማለት ነው። ስለዚህ እንግዲህ የሚስጥር አይን የሚለውን ጽንሰ ሀሳብ ከትርጉሙ እና ከምንነቱ ስንጀምር የሚታየውን ነገር አልፎ የማይታየውን እውነታ መረዳት መቻል ማለት ነው። እንግዲህ የሚስጥር አይን ይሄ ነው ተግባሩ። የማይታየውን ነገር ማስተዋል መረዳት ነው። ስለዚህ እስቲ ከመጽሐፌ ላይ የጠቀስኩትን አንስቼ ወደ ማብራሪያው መለሳለሁ። የሚስጥር አይን አንባቢዎች የተደበቁ ትርጉሞችን ማስተዋል ይጀምራሉ።
እና በታሪኩ ውስጥ ባሉ እንቆቅልሽ አካላት ይሳባሉ፣ ፍላጎት ይፈጥራሉ እና ግልጽ ከሆነው ነገር ባሻገር ለመመርመር ጥረት ያደርጋሉ ይላል። ሁለንተና ላይ ስለ ሚስጥር አይን የጠቀስኩትን ነው ያነበብኩላችሁ። ስለዚህ የኔ ሚስጥር አይን እንዴት ማብራት ወይንም እንዴት ማግኘት እንችላለን የሚሉትን ደግሞ ቀጣይ እንያቸው። የመጀመሪያው ውስጣዊ ዝምታን መለማመድ ነው። እንግዲህ አይምሮ የማያቋርጥ ጫጫታ አለው። ስለዚህ የማያቋርጥ ጫጫታ ለማስቆም መሞከር ወይንም ወደ ዝምታ ራስን ማለማመድ ማለት ነው። ነገሮችን በማስተዋል ለመረዳት፣ ሚስጥሮችን ለመገንዘብ፣ የማይታየውን ነገር ለማስተዋል ዝምታ በጣም ወሳኝ ነገር ነው። ምክንያቱም ጫጫታ እንግዲህ ከላይ የጠቀስነው የመደበኛው አይን ያለበት ስቴጅ ነው ማለት ነው እና የመጀመሪያው ፖይንት ይሄ ነው። ከዛ ሁለተኛው የተመልካች ማንነትን መፍጠር። ለምሳሌ በሀሳባችን ውስጥ የሚመጡ በጣም ብዙ ነገሮች አሉ። እነዛን ነገሮች ከውጭ ነው ልክ እንደ ፊልም መመልከት መቻል ይህንን የሚስጥር አይን ለማብራት ጠቃሚ እና በጣም ወሳኝ ሁኔታ ነው። ስለዚህ እኔነትን እኔ የሚለውን ነገር ነጥሎ ጉዳዩን ልክ እንደ ጉዳዩ መመልከት መቻል ማለት ነው። ሌላኛውና በጣም ወሳኙ ነገር ልዩ ትርጉሞችን የመፈለግ ፍላጎት ነው። እንግዲህ እያንዳንዱ ነገር የተሰራበት ራሱን የቻለ ውስብስብ የሆነ ሚስጥር አለው። ስለዚህ ነገሮችን ከላይ ከመመልከት ባለፈ ወደ ውስጥ ዘልጎ የመመልከት ፍላጎት ይሄ ቀጣዩ ምዕራፍ ነው። እነዚህን ፍላጎቶች ስናሳይ ቁጥሮች አሉ። ቁጥሮች ራሱን የቻለ በጣም ሚስጥራዊ ነገሮች ናቸው። ከዛ ስሞች አሉ። ስሞችም እንዲሁ ብዙ ሚስጥሮች የያዙ መደቦች ናቸው። ከዛ በኋላ ምስሎች አሉ። በሰዓሊያን የተሰሩ ተፈጥሯዊ የሆኑ ብዙ ሚስጥር የያዙ ምስሎች አሉና እነዛን ምስሎች ለመረዳት፣ ለመገንዘብ መፈለግ፣ የነገሮች አሰራርን ቅድመ ሁኔታ ወይንም ደግሞ ሂደትን መረዳት፣ ማወቅ። እያንዳንዱ ነገር ዝም ብሎ አልመጣም። እስቲ ስለምን አሰራር እናውቃለን ብለን ራሳችንን ብንጠይቅ ምን አይነት ምላሽ እናገኛለን? በዙሪያችን ያሉ ነገሮችን እናስተውልና እነዛ ነገሮች እንዴት ነው የተሰሩት? ከዛ ጀርባ ያሉ ነገሮችን ለመመልከት መሞከር ሌላው እንግዲህ የሚስጥር አይናችንን የምናበራበት ሂደት ነው ማለት ነው። ጥያቄዎችን መጠየቅ፣ ነገሮችን እንዲሁ ከመቀበል ባለፈ መጠየቅ መቻል፣ ይሄም ሌላኛው ወሳኝ ሂደት ነው። ከዛ ባለፈ ቅኔዎች አሉ፣ ሚስጥራዊ ጽሑፎች አሉ፣ አይምሮን የሚፈትኑ ውስብስብ ስሌቶች አሉ። ስለዚህ እነዛን ለመፍታት መጣር። እንግዲህ የአማርኛ አሁን የምናወራበት የአማርኛ ቋንቋ እንኳን በዚህ ረገድ በጣም የበለጸገ ነው። ያ ማለት ብዙ ቅኔዎች፣ ሰምና ወርቅ ያላቸው፣ የተደበቀ ትርጉም ያላቸው፣ ራሱ ቋንቋው ፊደሉ እንኳ ሳይቀር የተሰራበት መንገድ በጣም የሚያስደንቅ ነው። እያንዳንዱ ፊደሎች የራሳቸው የሆነ ቅርጽ አላቸው፣ ድምፅ አላቸው። አንዱ ፊደል ከአንዱ ፊደል ጋር ሲጣመር የሚያመጣው ሂደት አለ። ከዛ ደግሞ ቋንቋው ወይንም ስሞቹ የሚይዙት የኃይል እርግብግቢት አለ። ለምሳሌ አንዳንዶቹ ፊደሎች መልካምን ነገር እንዲወክሉ ወይንም የኃይል እርግብግቢታቸው ወደ መልካም ነገር
ከአቅጣጫቸው ስንነሳ ለምሳሌ ተን ብናየው 4 ማዕዘን አለው። ተ ብለን ከዛ በኋላ 3 የመጀመሪያ ፊደሎችን ስናስቀምጥ አባታዊ ባህሪ ያለው ፊደሉን እናገኘዋለን። በሌላ መልኩ ደግሞ አንዳንድ ፊደሎች የኔጌቲቭ ወይንም አሉታዊ ኃይል ስበት ያላቸው ደግሞ እንዳሉ እናያለን። ይሄ እንግዲህ በቀላል በጣም ከብዙ በትንሹ ማለት ነው። ለምሳሌ ፊደል የጬ የሚለውን የፊደል ዝርያን ስንመለከት ከተሰራበት ከተገጣጠመበት ሂደት ጀምሮ በዛ ቤት ውስጥ ካሉ ወይንም በዛ የፊደል ስርዓት ውስጥ ካሉ ከሚይዙት የቃላት ዝርያዎች በመነሳት ለማየት ስንሞክር ብዙ አሉታዊ ነገር ይዞ እናየዋለን። ይሄ እንግዲህ እያንዳንዱን ነገር ከተሰራበት ስሪት ጀርባ ለማየት ስንሞክር የምናገኘው ሚስጥር ይሆናል ማለት ነው፣ ከብዙ በጣም በትንሹ። በሌላ መልኩ የድንጋይ ስራዎችን፣ የጥበብ ስራዎችን፣ ግንባታዎችን እጅግ በጣም አስደናቂ የታሪክ ቅርሶችን እናያለን። እነዚህ አስደናቂ የጥበብ ስራዎች እስካሁን ድረስ በሰው ልጅ አሁን ባለው የቴክኖሎጂ እና የሳይንስ ደረጃ እንዴት እንደተሰሩ ኢቨን የማይታወቁ ከተሰሩበት የተራቀቀ ግንባታ ጥበብ ጀርባ ራሱን የቻለ ሚስጥር ያለ መሆኑን እንረዳለን። ስለዚህ እነዛን ሳይቶች ወይንም የጥበብ ስራዎች ለመረዳት መሞከር፣ ከተቻለ ማየት፣ መገንዘብ ራሱን የቻለ ትልቅ የሚስጥር አይንን የምናበራበት መንገድ ይሆናል ማለት ነው። በጣም የሚገርሙ ጥንታዊ በዛ ዘመን ቴክኖሎጂ የለም በሚባልበት ዘመን አሁን ባለው ቴክኖሎጂ ሊሰሩ የማይችሉ ብዙ የዓለም ስትራክቸሮች ወይንም የድንጋይ ግንባታዎች ከዛም ያለፈ ስራዎች አሉ። ስለዚህ ለምሳሌ ያክል ጎፓክሊ ቴፔ የቱርክ አካባቢ ያሉት ከ7-8 ሺህ ዓመት በፊት የነበሩ ስትራክቸሮችን ብናይ፣ የጊዛ ፒራሚዶችን ብናይ ወደ 2.3 ሚሊዮን ድንጋዮች አንዱ ክብደት እስከ 2500 ኪሎ ግራም የሚመዝን ክብደት ያለው እጅግ በጣም ማቴማቲካል ሲኩዌንሱን የጠበቀ እና እንዴት እንደተሰራ የማይታወቅ ስትራክቸር አለ። ስለዚህ እነዛ የፔትራ ወደ ጆርዳን አካባቢ እንዲሁም አንከር ዋት ወደ ካምቦዲያ አካባቢ ያሉት በጣም የሚገራርሙ፣ ማቹ ፒቹ ፔሩ አካባቢ ያለው ማንማዶል እሱም በጣም የሚገርም ሳይት ነው። ማዊ የሚባለው ደግሞ ወደ ቺሊ አካባቢ ያለ ራሱ የኛው ላሊበላ እስካሁን ድረስ ለዓለም ሚስጥር ሆኖ የቆየበት ሁኔታ አለና ባልቤክም ወደ ሊባኖን አካባቢ ያለው ጥንታዊ ስትራክቸር፣ እነዛን ጨምሮ የህንድ ውስጥ ያሉትን ቴምፕሎች፣ አስደናቂ ቴምፕሎች፣ ቻይና ውስጥ ያለውን የረጅሙን ዘ ግሬት ወል ወይንም ታላቁ ግንብ፣ አክሱም፣ ሌሎችንም የጥያ ተክል ድንጋዮች፣ ሌሎችንም ስትራክቸሮች እንዴት እንደተሰሩ የተሰሩበትን የተራቀቀ ጥበብ ለማየት መሞከር እንግዲህ በሂደቱ ውስጥ ትልቅ ግብአት ሆኖ ይቀጥላል ማለት ነው። ሌላኛው ሳይንሳዊ እውነታዎች፣ የተፈጥሮ እውነታዎች፣ የዝናብ አመጣጥ፣ የባህር አሞላል፣ የወንዞች መፍሰስ፣ የተራሮች፣ ሌሎችም ዛፍ፣ እያንዳንዱን ነገር
ተፈጥሯዊ ምንነቱን ለመመርመር ፍላጎት ማሳየት እንግዲህ እሱም በጣም ወሳኝ ምዕራፍ ነው ማለት ነው። ከዛ በመቀጠል እንግዲህ ምልክቶችን ነው የምናየው። ምልክቶች እጅግ በጣም የዚህ የሚስጥር አይን መክፈቻ ቁልፍ ሊሆኑ ይችላሉ ብዬ አስባለሁ። ምክንያቱም ዓለም እኛ ከምንግባባበት ቋንቋ በዘለለ በምልክቶችም ያወራልና አሁን ያለው የዓለም ስርዓት ለዚህ ደግሞ በጣም ትልቅ ትኩረት ስለሚሰጥ ሲምቦሎችን ማጥናት፣ ከሲምቦሎቹ ጀርባ ሊተላለፍ የተፈለገው መልእክት ምንድን ነው? ሲምቦሎቹ የያዙት ዓላማ ምንድን ነው? ሲምቦሎቹ በተፈጠሩበት ጊዜ የነበረው የአስተሳሰብ ስርዓት ምን ይመስላል? የሲምቦሎቹ ቅርጽ ምንን ይወክላል? እና እነዚህ ነገሮች ያው በሰፊው በሌላ ቪዲዮ የምመጣበት ቢሆንም ግን ጠቁሜ ማለፍ ስላለብኝ በጣም ወሳኝ ናቸው። ሌላው የሚስጥር አይናችንን የምናበራበት መንገድ ያልተፈቱ ታሪኮች ወይንም ያልተዳሰሱ ያልተዘረዘሩ ዓለም አቀፍ ክስተቶችን ወይንም ተፈጥሯዊም ሊሆን ይችላሉ፣ እነሱን ትኩረት አድርጎ ማጥናትና መመርመር ነው። እንግዲህ ዓለም በብዙ ሚስጥር የተሞላች ነች። ራሷ ስሪቷ ተፈጥሮን ስናየው የሰው ልጅ እንዴት አሁን ድረስ ይህን ነገር ለመረዳት እንደሚሞክር፣ ጨረቃ ላይ ለመሄድ እንደሚሞክር እናያለንና ከዓለም ጋር እኩል ለመጓዝም ብቻ ሳይሆን ራስን የተሰራንበትን ዓላማችንን፣ ማንነታችንን፣ ስጋችንን፣ ነፍሳችንን፣ መንፈሳችንን አዋህደን ለመኖር እነዚህ ነገሮች በጣም ቁልፍ ናቸው ብዬ አስባለሁ። ስለዚህ መጽሐፎች አሉ፣ የጥበብ ስራዎች አሉ፣ ፊልሞች አሉ፣ ሙዚቃዎች አሉ፣ የግጥም መጽሐፎች አሉ። አንደኛው እንግዲህ እኔ ነው። ከሚመቻችሁ ከሆነ ገዝታችሁ ማንበብ ትችላላችሁ። ለእንተና ይሰኛልና ከጥበብ ስራዎቹ ጀርባ ሊተላለፍ የሚፈለግበትን ነገር ለመገንዘብ መሞከር በጣም ወሳኝ ነገር ነው እሱ። ሌላኛው ክስተቶች እንግዲህ እነዚህ ፌኖሜና የምንላቸው አሁን እንግዲህ ትልቅ ርዕሱ ነው የቀጠለው። እንኳን ይሄ የዩኤፍኦ ጉዳይ ከዚህ ጋር የሚያያዝ እሱ ራሱ እንግዲህ ትልቅ የዓለም ሚስጥር ሆኖ ከመጣ እንግዲህ ወደ 200-300 ዓመት አካባቢ እየሆነው ነው። ስለዚህ አሁን ደግሞ ሀገራት፣ መንግስታት ትኩረታቸውን ወደዛ እያደረጉ ቀጣዩ የዓለም ስርዓት ምን እንደሚመስል ፍንጭ የሚሰጡበት ሁኔታ ስለተፈጠረ እነዚህን ክስተቶች ምንድን ናቸው? ከዛ ጀርባ የሚተላለፉ መልእክት ምንድን ነው? በድሮ መጽሐፎች፣ በመጽሐፍ ቅዱስ፣ በቁርአን፣ በሌሎች የታሪክ አጋጣሚዎች ስለ እነዚህ ነገሮች ምን ተብሏል የሚለውንም ለማወቅ መሞከር በጣም ወሳኝ ነገር ነው። ይሄንንም ራሱን በቻለ ቪዲዮ መለስበታለሁ። ስለዚህ እንግዲህ ዛሬ የሚስጥር አይንና የመደበኛ አይን የሚባሉትን አይተናል። ቪዲዮ እንዳይረዝምባችሁ ነገ ወይንም ደግሞ በቀጣይ ሳምንት ቀጣዮቹን የሐሳብ አይን፣ የጥበብ አይንና የመንፈስ አይን እነሱም በሰፊው የምንሄድበት ይሆናል። አብራችሁን ስለቆያችሁ በጣም አመሰግናለሁ። ቪዲዮውን እንግዲህ እስከ መጨረሻው በማየት ላይክ ያረጋችሁ ለብዙ ሰዎች እንዲደርስ እንድታረጉ ስንል በትህትና እንጠይቃለን። አመሰግናለሁ።